አርእስተ ዜና። ህወሓት ወደ አፋር ሽማግሌዎችን ላከ። በሌላ መረጃ የኢትዮጵያ መንግስት ለአስመራ የድርድር ደብዳቤ ላከ። በቀጣይ በፈረንሳይ የተጋለጠው የህወሓትና የሻዕቢያ ስብሰባ። በትግራይ መከላከያ ኃይል ወይም ቲዲኤፍ እና በትግራይ ሰላም ኃይል ወይም ቲፒኤፍ መካከል በአፋርና ትግራይ ክልል አዋሳኝ አካባቢዎች ዳግም የተቀሰቀሰውን ግጭት ተከትሎ ከትግራይ የተውጣጡ የሃይማኖት አባቶች ወደ አፋር ክልል ሀራ መሬት በመጓዝ ታጣቂዎች ወደ ትግራይ እንዲመለሱና ሰላም እንዲወርድ መማጸናቸው ታውቋል። ይሁን እንጂ የሽምግልናው ሂደት ውጤት በውል አልታወቀም። የትግራይ ክልል ሰላምና ጸጥታ ቢሮን ባወጣው መግለጫ ቲፒኤፍን ክፉኛ የተቸ ሲሆን ቢሮው በመግለጫው የትግራይ መንግስትና የጸጥታ አካላት ጉዳዩን በሃይማኖት አባቶችና በሀገር ሽማግሌዎች አማካኝነት በውይይት ለመፍታት ከግማሽ መንገድ በላይ በመሄድ በተደጋጋሚ ጥረት ቢያደርጉም በሌላኛው ወገን ወይም በቲፒኤፍ እምቢተኝነት ሳይሳካ ቀርቷል። የትግራይ ሰላምና ጸጥታ ቢሮ በበኩሉ ባወጣው መግለጫ ቲፒኤፍን ክፉኛ የተቸ ሲሆን ቢሮው በመግለጫው መንግስትና የጸጥታ አካላት ጉዳዩን በሃይማኖት አባቶችና በሀገር ሽማግሌዎች አማካኝነት በውይይት ለመፍታት ከግማሽ መንገድ በላይ በመሄድ በተደጋጋሚ ጥረት ቢያደርጉም በሌላኛው ወገን ወይም በቲፒኤፍ እምቢተኝነት ሳይሳካ ቀርቷል። እነዚህ ቡድኖች የትግራይን ደመኛ ጠላቶች ድጋፍ በማድረግና የውጭ ኃይሎችን ተልዕኮ በመቀበል በትግራይ ላይ አላስፈላጊ የጦርነት ስጋት ደቅነዋል። በተጨማሪም በስልጣን ጥማት የተወረሩ ጥቂት የቀድሞ የፖለቲካና የጦር መሪዎች ሰራዊቱን ለግል ጥቅማቸውና ለትርጉም አልባ መስዋዕትነት እየዳረጉት ነው ሲል የከሰሰው መግለጫው አሁንም ለሰላም ሲባል ከግማሽ መንገድ በላይ ተጉዘን ድጋፍ ለመስጠት ዝግጁ ነን፣ የከዳተኞች ኃይሎችን የስልጣን ጥማት ለማርካት ሲባል የሚከፈለው መስዋዕትነት ይብቃ ሲልም አጽንኦት ሰጥቷል። በሌላ መረጃ የኢትዮጵያ መንግስት ለአስመራ የድርድር ደብዳቤ ላከ። በኢትዮጵያ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተፈርሞ ለኤርትራ አቻቸው ለኦስማን ሳሊህ በተላከው ደብዳቤ ኢትዮጵያ ለመደራደር ቅድመ ሁኔታዎችን አስቀምጣለች። የኤርትራ መንግስት ወታደሮቹን በአስቸኳይ ከኢትዮጵያ ግዛት እንዲያስወጣ እንዲሁም ከአማጺ ቡድኖች ጋር የሚያደርገውን ማንኛውንም አይነት ትብብር እንዲያቆም በይፋ የጠየቀው የኢትዮጵያ መንግስት ኤርትራ የኢትዮጵያን ሉዓላዊነት አክብራ ለቀረበው ጥያቄ አዎንታዊ ምላሽ ከሰጠች የኢትዮጵያ መንግስት በቅን ልቦና ለመደራደር ዝግጁ መሆኑን ገልጿል። ድርድሩ የባህር ጉዳዮችንና የአሰብ ወደብን የመጠቀም መብትን ጨምሮ በሌሎች የጋራ ጉዳዮች ላይ ሁሉን አቀፍ ስምምነት ላይ ለመድረስ ያለመ ስለመሆኑም በደብዳቤው ጠቅሷል። ላለፉት 50 ዓመታት የቆየውን የግጭትና ያለመተማመን አዙሪት በዲፕሎማሲ ለመስበር ጥሪ ያቀረበው የኢትዮጵያ መንግስት በዚህ ደብዳቤው በኤርትራ ላይ ሲያቀርባቸው ከነበሩት ክሶች በተጨማሪ ከቅርብ ቀናት ወዲህ የኤርትራ ጦር በሰሜን ምስራቅ የኢትዮጵያ ድንበሮች በኩል ተጨማሪ ወረራ መፈጸሙን እና በሰሜን ምዕራብ ደግሞ ከአማጽያን ጋራ የጋራ ወታደራዊ እንቅስቃሴ እያደረገ መሆኑን የሚገልጹ አዲስ ክሶችን በማቅረብ ድርጊቱን ግልጽ ወረራ ሲልም ፈርጆታል። በቀጣይ በፈረንሳይ የተጋለጠው የህወሓትና የሻዕቢያ የአስመራ ስብሰባ። የፈረንሳዩ ለሞንድ ጋዜጣ የጠቅላይ ሚኒስትር አብይ አህመድን የፓርላማ ቆይታ አስመልክቶ ከትናንት ወዲያ ባወጣው ዘገባ በአስመራ የህወሓት አመራሮችና የኤርትራ ባለስልጣናት ስብሰባ ማካሄዳቸውን ገልጿል። እንደ ዘገባው ከሆነም በስብሰባው ላይ የተወሰኑ የህወሓት ደጋፊዎችና አባላት በተለይም የትግራይ መከላከያ ኃይል ወይም ቲዲኤፍ አባላት እና የኤርትራ መንግስት ተወካዮች ተገኝተው እንደነበር ዘግቧል። ይህ ስብሰባ የተካሄደውም በ2024 ማብቂያ አካባቢ በአስመራ ከተማ እንደነበረ ተገልጿል። ስማቸው ያልተጠቀሰ አንድ ኢትዮጵያዊ ተመራማሪ ስለ ስብሰባው ዓላማ ለጋዜጣው ሲያስረዱ ይህ ግንኙነት ለህወሓት የህልውና ጥምረት አሊያንስ ዲ ላ ሰርቬ መሆኑን ገልጸዋል። ይህም የሆነው ከፌዴራል መንግስቱ ጋር አዲስ ጦርነት ሊነሳ ይችላል በሚል ስጋት ለጥንቃቄ ሲባል የተደረገ ግንኙነት መሆኑን አመልክቷል። ህወሓት ከኤርትራ መንግስት ጋር ግንኙነት የለኝም በማለት በተደጋጋሚ ሲያስተባብል መቆየቱ ይታወሳል። ይሁን እንጂ አዲስ ጦርነት ሊነሳ ይችላል ከሚል ስጋት የመነጨ የህልውና ጥምረት ፍለጋ መሆኑን የተለያዩ ተመራማሪዎች ለጋዜጣው ገልጸዋል። አበቃን። ቸር ያሰማን። መልካም ጊዜ ተመኘን።